In all our projects all over Ethiopia, there's always a market systems component built into it. It's one of the main pillars as part of the sustainable intervention, end-to-end production, because they, from starting from production all the way to the cell, they have to be connected, and that is an integrated part of it. Increasing production levels and productivity shouldn't be considered a standalone strategy to maximize the gains of smallholder farmers living in and around the South Wollo and Oromo nationality zones of the Amhara region. Farmers also suffered from the lack of a well-functioning market system, meaning they had no choice but to sell their agricultural commodities at low prices at times where there was lower demand for their produce. የዚህ ፕሮጀክት መሰራት አስፈላጊነቱ እንደምታዩ ገበያው ላይ የአትክልትና ፍራፍሬ ምርቶች ሰፊ ናቸው፣ ግን የሚገበያዩበት መንገድ ጥሩ አይደለም። ለፀሐይ፣ ለዝናብ፣ ለቆሻሻ የተጋለጠ ነው። ይሄ ፕሮጀክት እዚህ መጥቶ ደግሞ እነዚህን ሸዶች መስራት እነዚህ ቸርቻሪ ነጋዴዎችን ወደዚህ ሸድ ውስጥ አስገብተን ጥራቱን የጠበቀ ምርት ይዘው ለህብረተሰቡ እንዲያደርሱ ትልቅ ጥቅም አለው። ምክንያቱም አርሶ አደሩ ካመጣ በኋላ ለቸርቻሪ ነው የሚያስገባው። ቸርቻሪው ጋር ነው ብዙ ጊዜ የሚቆየው ምርቱ። ስለዚህ ከፀሐይም ከዝናብም ከንፋስም ተጠብቆ ጥራቱን ጠብቆ ለተጠቃሚ ጥሩ ደረጃውን ጠብቆ እንዲደርስ ያደርገዋል። የበፊቱ ዝም ብሎ ሜዳ ላይ ነው አትክልትና ፍራፍሬው ፀሐይ ያገኘዋል፣ በዛ ላይ ይፈርጣል፣ ይበከላል፣ አቧራ ይቦልበታል። አንደኛ ከፍታ የለውም፣ አቧራ ላይ ነው የምንቀመጠው። በቃ ብክለት ነው በቃ በአጠቃላይ። አርሶ አደሩ ከነጋዴ ጋር ቀጥታ የሆነ ግንኙነት ያገኛል። ነጋዴው ደግሞ ለሸማቹ በተመጣጠነ ዋጋ በሚታወቅ ቦታ ላይ ግብይቱ እንዲፈጽም አድርጓል ማለት ነው። የሸዱ ጥቅም አትክልትና ፍራፍሬው በፀሐይ እንዳይጎዳ፣ በዝናብ እንዳይጎዳ፣ እንዳይበሰብስ በጣም ነው የሚጠቅመው። ሁለተኛ አሰራሩ በአትክልቱ አየር አግኝቶ ንጽህና እንዲኖረው ያደረገ ሸድ አሰራር ነው። ሁለቱን ሸዶች በመስራት በተለይ ለሴቶች እዚህኛው ላይ በድምሩ 20 ሴቶች እዚህ በኖኛው ላይ ደግሞ በድምሩ 40 ሴቶችን ወደዚህ ስራ ለማስገባት ከፍተኛ ጥረት ለማድረግ ተሞክሮ ውጤታማ ሆነናል። Additionally, in partnership with Wollo University Kombolcha Technology Institute, Farm Africa established a mobile SMS digital information system, which directly provides farmers with up-to-date market information. የገበያ መረጃን በተመለከተ ከወሎ ዩኒቨርሲቲ ኮምቦልቻ ካምፓስ ጋር በመሆን አርሶ አደሩን በየ3 ቀኑ በእያንዳንዱ ወረዳ ላይ የሚገኘውን የገበያ መረጃ በመስጠት በጣም ተጠቃሚ እንዲሆኑ ተደርጓል። ከየአካባቢ ያለው ልዩነት አሁን አብዛኛውን ጊዜ እኔ ሽንኩርት ሳመርት ለነጋዴ ነው ማስረክበው፣ ካሁን በፊት ባለው ማለት ነው። ለነሱ ሳስረክብ ምንም ኮንሲደር ሳላደርግ እነሱ በሰጡኝ ዋጋ ይሆናል ብዬ ነው የምሸጠው። አሁን ላይ ግን ደሴ ከኔ ጋር በስንት ወስደው ስንት ሊሸጡ እንደሚችሉ 1 ኪሎ ስንት እንደሚያወጣና ኩንታል ስንት እንደሚሸጥ አውቃለሁ። መረጃ ሳይደርሰን በፊት ሳንተዋወቅ በፊት ደላላ እዛው እርሻ ላይ መጥቶ ነበር የሚገዛ። የገበያ ምንነቱን አናውቅም። እዚህም አንተተን በግምት ዝም ብለን ነው የምንሸጠው እንደሰጡን ማለት ነው። ማናውቀውን አሳውቆናል። እንዴት እንደምንሰራም ያሰለጥነናል። ገበያ መረጃውን የሚልከው ለአርሶ አደሮች ነው። አርሶ አደሮች በዚህ መረጃ ተመስርተው ምርታቸውን በትክክለኛ ዋጋና በሚጠቀሙበት መንገድ እንዲሸጡ ማድረግ ነው የዚህ ፕሮጀክት ዋና ዓላማው። ከዛ በፊት በነበረው ጊዜ ተጎጂ እንደሆኑ በተለያዩ ጥናቶች ለማየት ተሞክሯል። ምክንያቱም በመሃል ያሉ ደላላዎች ምርታቸውን እያራከሱ እየወሰዱባቸው በምርታቸው ላይ በበቂ ሁኔታ ተጠቃሚ እንዳልሆኑ ለማየት ችለናል። የኤስኤምኤስ ሾርት ቁጥር አለን። በዛ ቁጥር አማካኝነት ገበሬዎቹ ወይም አርሶ አደሮቹ እነዛ መረጃዎች በፍጥነት ያገኛሉ። ቶሎ ወስነው ተደራድረው እንዲሸጡ ያደርጋል ማለት ነው። 1300 አካባቢ አርሶ አደሮችን ስንደርስ ነው የቆየ ነው በእያንዳንዱ ወረዳ ላይ። እነዚህ 1300 አርሶ አደሮች ምርታቸውን ወይም ይሄ ቶሎ ይበላሻሉ ተብሎ የተመረጡ
ሰብሎች ላይ ነው የሰራው። እነዛን ሰብሎች በሚፈለገው መንገድ እንዲደርሳቸው ሆኗል። ሶ የሚገባው መረጃ ከየት ወረዳ ከየት ገበያ እንደገባ ስለሚያዩ አንድ አርሶ አደር በአንድ ገበያ ቦታ ላይ ካላዋጠው ሌላ ገበያ ቦታ ላይ ሄዶ የሚሸጥበትንም ኃይል እንዲያገኝ ሆኗል ማለት ነው በዚህ አፕሊኬሽን። 631 ላይ ሎካል ገበያ መረጃዎች ይደርሱናል። ከዚህ እስከ ደሴ ያለውን 4-5 ገበያዎች መረጃዎች ይደርሱናል። እነሱን አነጻጽረን ከዛ ጋር ያለውን ልዩነት እንትን ብለን ገበያ ላይ እንዳንሸወድና ያለውን ወቅታዊ ሁኔታ አይተን እንድንሸጥ ይረዳናል።